ከምፈልጋቸው መረጃዎች ለእናንተ ላመጣ አልችልም። እኔ ወይም ደግሞ እኔ ሳተላይት ቼክ አድርጌ አይደለም መረጃ ወደ እናንተ ማመጣው። እኔ ከሚደርሱኝ መረጃዎች ተነስቼ እውነታውን እስከየት ድረስ ነው የሚለውን በተቻለ መጠን ለማረጋገጥ እየሞከርኩኝ ይሄ ነገር ተስፋ ያለው ነገር ነው ወይም ደግሞ ይሄ መረጃ ምናልባት ከጀርባው ሌላ መረጃ ይዞ ይመጣል ብዬ የማስበው ነገር ከሆነ ይዤ እወጣለሁ። ምናልባት መረጃውን እንኳን 100% እርግጠኛ ባይሆንም ነገር ግን 99% እርግጠኛ የሚያደርገው ወይም ደግሞ ከጀርባው ሌላ መረጃ ይዞ ሊመጣ ይችላል ብዬ የማስበውን መረጃ ግን ወደ እናንተ አጋራለሁ። ተረዳችሁኝ አይደለ? ስለዚህ እስካሁንም በጣም ብዙ መረጃ ስናጣራ ቆይተናል። እንግዲህ ቅድም እንዳልኳችሁ ይህንን የቀጥታ ስርጭት በዚህ ተሰወረች ወይም ሰጠመች በተባለችው ጀልባ ዙሪያ የማስተላልፈው የመጨረሻ የቀጥታ ስርጭት ነው ብያችኋለሁ። ዛሬ ቀን የደረሰኝ መረጃ አለ። መረጃውን እንግዲህ እንዴት አድርጌ እንደምነግራችሁ ባላቅም ትንሽ ለእኔ ቅስሜን የሰበረ ነገር ሆኗል። ይህንን እንድል እያደረገኝ ያለው ነገር ደግሞ ምንድን ነው? እስከ ዛሬ እንደምታውቁት ምንም የተላከልን ፎቶም አልነበረም። ምንም የተላከልን ምንም አይነት መረጃ አልነበረም። ከወሬ በዘለለ ሰጥመዋል፣ አልሰጠሙም፣ ወደ ኤርትራ ወጥታለች፣ እንደዚህ ሆኗል ከሚል መረጃ ውጭ ሌላ እዚህ ግባ የሚባል ደህና መረጃ አልደረሰንም ነበር። ደላሎችም ቢሆን ነገሮችን አደባብሰው ለማለፍ ነው እንጂ የሞከሩት እውነተኛውን መረጃ በምስል የተደገፈ ሰምጠዋል፣ ጀልባዋ ሰምጣለች ብለው ነው ሲናገሩ የነበሩት። ነገር ግን ትክክለኛ መረጃነቱን የሚያረጋግጥ በምስል የተደገፈ መረጃ ማጋራት አልቻሉም፣ ለቤተሰቡ መላክ አልቻሉም። ኦኬ፣ ደላሎች እንደዚህ ካላደረጉ ታዲያ ይሄንን መረጃ አንተ ከየት አመጣኸው ነው ልትሉ ይችላላችሁ። እንግዲህ ለቀናት እንዳያችሁኝ ቀን ከሌሊት በዚህ ጀልባ ዙሪያ ያለውን መረጃ በየቀኑ ሳጋራችሁ ቆይቻለሁ። መረጃዎችም ይሄንን መረጃ እያዩ ደግሞ ሌሎች ሰዎች የተለያዩ መረጃዎች ያጋሩኛል። ከዛ በተነሳ እንግዲህ አይ ቲንክ በትናንትናው ዕለት ይመስለኛል ወደ ሳውዲ አረቢያ ይደወላል። ወደ ሳውዲ አረቢያ የተደወለው ወደ ማን ነው? በጀልባዋ ላይ ተሳፍረው የነበሩ ቤተሰቦች ስልክ። ማን ነው የደወለው? የመናዊ ዜጋ። ልብ ብላችሁ አዳምጡኝ። ስልኩ ከየት አገኘው? እንግዲህ ለረጅም ቀናት ባህር ላይ የቆየ አስክሬን ነው አሁን እየተንሳፈፈ ወደ ውጭ እየወጣ ያለው። ትናንትና ዛሬ፣ ከትናንት ጀምሮ እስከ ዛሬ ብዙ አስክሬን እየተንሳፈፈ እየወጣ ነው ያለው። እንደሚያሳየው ከሆነ አስክሬኑ የአንድ ቀን የሁለት ቀን ወይም የሶስት ቀን አይደለም፣ በጣም የቆየ አስክሬን ነው። እስከ ሳምንት ድረስ የቆየ አስክሬን እንደሆነ ያሳያል። እናም እየተንሳፈፈ ነው እየወጣ ያለው፣ እኛም እያወጣ ነው ያለ ነው ብሎ የት ያገኛል? ከአስክሬኑ ተንሳፎ ከወጣ አስክሬን ከኪሳቸው ውስጥ የተለያዩ መታወቂያዎች እንዲሁም ደግሞ ጉርድ ፎቶዎች ምናምን አግኝቶ እዛ ላይ ባገኛቸው ስልክ ቁጥሮች የሳውዲ አረቢያ ቁጥርም ተጽፎ ስለነበር ያንን ቁጥር ይዞ ምናልባት ቤተሰቦቻቸው ሊኖሩ ይችላል ብሎ ደወለ ማለት ነው። ይሄ ብቻ አይደለም። በነገራችን ላይ እነዚህ ወረቀቶች ላይ የኢትዮጵያ ስልክ ቁጥሮችም ተጽፈውላቸዋል። ታዲያ ይህንን መረጃው የተገኘው ከደላሎች አይደለም። ልብ ብላችሁ እንድትይዙት ማለት ነው። ደላሎች እስከዛሬ ምንም አይነት የተረጋገጠ መረጃ ሊያጋሩ አልቻሉም። ለቤተሰብ ጀልባዋ ተገልብጣለች ከሚለው ነገር ውጭ ምንም እዚህ ግባ የሚባል በምስል የተደገፈ ምንም አይነት መረጃ አላገኙም። አሁን ቆይተው ደግሞ እኛ ሰምጣለች ስላሉን ብቻ ነው እኛም ሰምጣለች እያልን ያለ ነው እንጂ አላወቅንም ብለው መረጃዎች እስከ ማንዛዛት ድረስ እስከ ማወሳሰብ ድረስ የደረሱበት ሂደት ነው ያለው። ስለዚህ በዚህ መንገድ ግን ከዛ የተሳፋሪዎቹ ቤተሰቦች የሚሆን አንድ ኢትዮጵያ ያለ ሰው የተደወለው ስልክ አንድ ወደ ጅዳ አንድ ወደ ሳቢያ ነው አሉ። ከዛ በሳቢያ በኩል ያለው ደግሞ ኢትዮጵያ ካለው ቤተሰብ ጋር ቤተሰቡ በጀልባዋ ላይ ተጭናለች ከተባለው ቤተሰብ ጋር የሚተዋወቅ ነበርና
እንደዚህ አይነት መረጃዎች ደርሰውናል ብሎ ኢትዮጵያ ላለው ይደውላል ማለት ነው። ኢትዮጵያ ያለውም ከዚህ በፊት የመን ሲኖር ነበር። በጣም መረጃዎች ለማጣራት ብዙ ርቀት ሄዶ ያ ደወለ የተባለውን ስልክ የመን ስልክ ተቀብሎ መረጃዎችን ለማጣራት ሞከረ። የአስክሬኖቹ ፎቶ አስክሬኖች እንኳን ምስሎቹ በደንብ አይታይም። ነገር ግን መታወቂያቸው የተገኘ መታወቂያ፣ የተቆራረጠ ጉርድ ፎቶ ምናምን ሁሉም ተላከ ማለት ነው። እኔም የየመኑ የዛ ተንሳፍፎ እየወጣ ያለው አስክሬን እየተቀበለ ያለ በዛ ሆኖ ወደ ሳኡዲ የደወለው የመኒ ስልክ ቁጥር ተቀብዬ መረጃውን ለማጣራት ሞከርኩ። በጣም ብዙ ነገር አወራኝ። እውነት ለመናገር በጣም ልቤ ተሰብሮ እያንዳንዱ ፎቶ በላከልኝ ቁጥር በጣም ቅስሜ እየተሰበረ ነበር ተከታተሉ የነበርኩት። በጣም ያሳዝን፣ በጣም በቃ አይደ ነው፣ ግን በጣም የሚዘገንን አይነት ምስል ነው ሳይ የነበርኩት። እና አሁን ምንድን ነው የምናደርገው? በአጭሩ በጣም ብዙ አስክሬን ነው፣ ለቁጥር ያዳግታል። የተላከልኝ አስክሬን በጣም ብዙ ነው። ነገር ግን የአስክሬኖቹን ምስል በደንብ አያስታውቅም። ምክንያቱም ለረዥም ቀናት ባህር ላይ እንደቆዩ ነው የሚያሳየው። ሰውነታቸው ሙሉ ተላልጧል እንዳለ፣ ምንም የሚታይ ነገር የለም ፊታቸው። ግማሾቹ አጥንታቸው ብቻ ነው የሚታየው፣ ግማሾቹ ደግሞ በቃ እንዳለ ሙሉ ስጋቸው ራሱ ምናምን በቃ የለም ተላልጧል። እና አሁን ግን እንደ መፍትሄ ብዬ ያሰብኩት እኔ ምንድን ነው የምናደርገው? አንደኛ ውሃው ታውቁታላችሁ፣ የቀይ ባህር ውሃ ጨው ነው አይደለም። ለቀናት አስክሬን ለቀናት ባህር ላይ ቆይቶ ይቅርና ምናልባት ከዚህ በፊት ወደ ሳኡዲ ለመሄድ በዛ በቀይ ባህር ላይ የተጓዛችሁ ሰዎች ካላችሁ ጀልባ ላይ ተፈናጥሮ እንኳን ፊታችሁ ላይ ካረፈ ውሃው በጣም ያቃጥላል፣ በጣም ጨዋማ ነው። በዛም መሰረት ነው አስክሬናቸው እንደዚህ ሆነው እና አሁን አስክሬናቸው ይሄ ሁሉ የተላከልኝ ፎቶ በፌስቡክ ፖስት ላድርገው ብል ምንም ትርጉም የለውም። ሲጀመርም ፖስት ባደርገውም ፌስቡክ በደቂቃ ውስጥ ነው የሚያነሳው። ታውቁታላችሁ፣ ፌስቡክ ይሄ ደም ያለው ነገር ኦር የተላላጠ ሰውነት የሆነ ነገር ያለበትን ነገር በፌስቡክ ሕግ ፖስት ማድረግ አይቻልም። ነገር ግን ምን ልናደርግ እንችላለን? ፎቶቸው በቴሌግራም ልለቀው እችላለሁ። በዚህ በፌስቡክ ልለቀው የምችለው ምንድን ነው? አንደኛ የእዛ ቦታ ላይ ያለው ጉርድ ፎቶ፣ በተለይ የአንዲት ሴት ልጅ ጉርድ ፎቶ አለ። በጣም ነው የሚያስታውቀው ጉርድ ፎቶ። የዚች ልጅ ቤተሰብ ፎቶዋን አይቶ ያውቃሉ፣ መቼ እንደተጫነች፣ መቼ ከቤት እንደተነሳች፣ መቼ ባህር እንደገባች፣ እንዲሁም ደግሞ ደላሎቹ ማን እንደወሰዳት ያውቃሉ ብዬ ስለማምን እነሱ እንኳን በምን ቀን እንደተሳፈረች እንኳን ባያውቁ ደውለው ግን ለደላሎቹ በምን ቀን እንደተሳፈረች መጠየቅ ይችላሉ። አንደኛ። ሁለተኛ በጣም በርካታ ስልክ ቁጥር እዛ ላይ ተጽፈዋል። አንድ መታወቂያ ብቻ አይደለም፣ አይ ቲንክ 1 2 ምናምን 3 መታወቂያ መሰለኝ አለ። ያንን መታወቂያ ማንበብ ትችላላችሁ። ያንን መታወቂያና ያንን ጉርድ ፎቶ በፌስቡክ ፖስት አደርገዋለሁ። ስልክ ቁጥሮችም አሉ። በነገራችን ላይ ከስልክ ቁጥሮች መካከል ደውለንም ማረጋገጥ እንሞክራለን። ምናልባት አይ ቲንክ ኢትዮጵያ ውስጥ 07 ብሎ የሚጀምረው የአዲስ እንትን አለ እንዴ? ይሄ አዲሱ ቴሌ ምንድን ነው የሚባለው? ከኢትዮ ቴሌኮም ውጭ ያለው እንትን ምንድን ነበር የሚባለው? እንግዲህ እነዚህ መረጃዎች ሲለቀቁ ያው እስከዛሬ ባልተረጋገጠ መረጃ ግማሾቹ ልጆቻችን በህይወት ይኖራሉ፣ ግማሾቻችሁ ደግሞ ልጆቻችን ሞተዋል ብላችሁ ሁለት ልብ ሆናችሁ ልባችሁ ተንጠልጥሎ እንደነበረ ይታወቃል። እኔም እንደዚህ አይነት የተጣራ መረጃ ለማምጣት ነው እስከ ጥግ ድረስ ስጓዝ የነበርኩት እንጂ እናንተ አንዴ ለቅሶ አድርጋችሁ እርማችሁ አውጥታችሁ ቁጭ ብትሉ ምንም ችግር የለብኝም። እኔ ተረዳችሁኝ አይደለ? ምንም ችግር የለብኝም። ነገር ግን ባልተረጋገጠ መረጃ ወላጅ ዘላለም የደም እንባ እያለቀሰ ከሚኖር የተረጋገጠ መረጃ ይዞ በእርግጠኝነት አዎ ልጄ ሙቷል ብሎ አንዴ እርሙ እንዲያወጣ ነው። ተረዳችሁኝ አይደል? ከዚህ ውጭ ሌላ ምንም አዲስ ነገር የለውም። ኦኬ 07 ብሎ የሚጀምረው ሳፋሪኮም ነው። 07 ብሎ የሚጀምረው
መረጃውን ሼር አድርጉት ጋይስ። አሁን ሼር አድርጉት። ሼር የምናደርገው ለምንድን ነው? ኦኬ ሳፋሪኮም ነው ብላችኋል። ኦኬ 07 ብሎ የሚጀምር 1 2 ስልክ አለ። 09 ብሎ 3 ስልክ አለ። 09 ብሎ የሚጀምር ደግሞ 2 ስልክ አለ። ኖ 09 ብሎ የሚጀምር 1 ስልክ አለ። የሳውዲም 1 ስልክ አለ። አሁን ሼር የምናደርገው ለምንድን ነው? እነዚህ የምንለቃቸው ጉርድ ፎቶ እና የሚለቀቀው መታወቂያ መሆነ ስልክ ቁጥር ቤተሰቦቻቸው እንዲያዩ ነው። አውቃለሁ በጣም ብዙ ቤተሰብ በዚች ጀልባ ላይ ተጭነው ነበሩ የተባሉ ቤተሰቦች እያንዳንዱ የምለቃቸውን ነገሮች እየተከታተላችሁ እንደሆነ አውቃለሁ። ምናልባት ያልደረሳችሁ ሰዎች ካላችሁ መረጃውም እንዲደርሳችሁ ግን ሁላችሁም ሼር አድርጉት። በተቻለኝ መጠን እዚሁ ላይቭ ላይ ሆነን ለመደወል እሞክራለሁ ወደ አንዱ ስልክ ማለት ነው። አላቅም ብቻ በጣም ከባድ ነው። 002519 0095 አሁን እኔ የምደውለው ልጃችሁ እንደዚህ ሆኗል ወይም ልጃችሁ እንደዚህ ሆናለች ምናምን ለማለት አይደለም። በእርግጠኝነት ልጃቸው ወደ ባህር የወጣ አለ ወይ፣ በምን ቀን ሄደ፣ በምን ቀን ተሳፈረ የሚለውን ለማረጋገጥ ነው። እዛ አስክሬኑ የሟቾች አስክሬን ኪስ ውስጥ የተገኘ ስልክ ቁጥር ነው ይሄ። ሄሎ ጤና ይስጥልኝ። ሄሎ ሰላም ነው? ሰላም ነው። ትግርኛ ትናገር ደህ ኦር አማርኛ ነው የምትናገር? አማርኛ ነው የምትናገር? ይቅርታ። ሄሎ ኦኬ ትግርኛ ደህ ትናገሪ? ይቅርታ ብሬክስ ይባል ሄሎ ድምፂ ክረሕቕ ውልኖ ዝሓፍተይ ድምፂ ክረሕቕ ውልኖ። ኦኬ ይቅርታ ሓደ ጥያቄ ክትይቀክለዩ ኣጋጣሚ ኮይኑ ካብ ዱባይ ድድውል ኣለኽዎና ክትይቀክድ ኣለኹ ጥያቄ ፀንሑ እዩ ዝሓፍተይ። ስምዑ ክሌሩ እስኪ ዳብ ኣፍ ቅርብ ኣብ ክትናገርኒ ዝሓፍተይ። እሺ ኣብዚ ቃረባ ጊዜ ዳብ ስዑዲ ድኸደ ቤተሰብ እንሆኩም ዶ ማለተይ ወይ ጓል ወይ ወዲ ድኸደ ሰብ እንሆኩም ዶ? ኣብዚ ክልተ ሰሙን ውሽጢ በተለይ ኣብዛ ትገልብጣር ተባሃለት ጀልባ ምናምን ጊዜ ሄሎ ኣውዕሎም ማዚ ድኸደ ማዚ ካብ ዓዲ ድወፀ ሶሉስ መዓልቲ ቢያንስ እንደይ ሰሙን ክኾነ እዩ። ሰለስተ ሰሙኑ አካባቢ ሰለስተ ሰሙኑ አካባቢ ኣበይ ዓዲ ደ ክስኺ ዝሓፍተይ ይቅርታ ቶ ኣይስማዑለይ ድምፅኺ ዝሓፍተይ ይቅርታ ኣበይ ድበኽኒ እንዶዶ ኦኬ ዳው ኦፍላ ማለት እዩ።
مرد قال ما سمعهم لصنحهم مالتي يوم مچس سمع ክትኾነ ብዙሓት ማለት ጀልባ ትገልብጣ ገለ ብሎ ማብዚ ክልተ ሰሙን ውሽጢ ኣብዚ ሰሙን ውሽጢ ኣብዚ 10 መዓልቲ ውሽጢ ብዙሕ ሰብ ግርኣት ይወነውርና ናጋ ጉሓት ሰሙኖም እዮም ትረዱ ኦኬ መርዲ ሰምዑኩም ይኹም ማለት እዩ እሺ በቃ ዝሓፍተይ ሽኒ ይቅርታ ሰዓት ዕላፍ ደውለልኺ አጋጣሚ ኮይኑ ሕና ለዚ መረጃ ዝላፃረና ስለድፀንሕናማ እታ ጀልባ ሓደ ግዜ ኣይትገልበጠት ሓደ ግዜ ትገልብጣ እያ ምናምን ድበሃል ወረ ስለድፀንሐ ብቲ መረጃ ትላፃረና ስለድነበርና ሕዚ እንደ አጋጣሚ ኮይኑ ካብ የመን ካብ ባሕሪ አጋጣሚ ኮይኑስ ስልክ ቁፅሮም ምናምን አግኒዮም ገለ ልኦም ልናስ ዱድ ምፅራይ ብለይ ኦኬ ማዚ ያሙ ላኸልኺ ማዚ ላኸልኺ ዝወረቀት ምናምን ዶ ኸየባ aku yang lagi bosan sebenarnya اوكي كاو سعودي هو تككل هو حقيقي هو زوم يمن كاو داو سعودي سلد دولو سلك قصر اغنيوم زوم يمن كاو اسكرينو سلك قصر اغنيوم داو سعودي سلد دولو له مالتي هو كاو سعودي سلد داخل هي بدل كنت يتعامل هذه بحر تسافر له معلت جن صوي كاتكم دصنحم ازام تسافر يعني وقت السفر سايفر بس عندك كيف احنا نقول ناس اوكي እሽን በቃ ዝሓፍተ ይቅርታ ሰዓት ሕላፍ ስለደወሉ እሺ በጣም ይጨንቃል ጋይስ ምን ብዬ መናገር እንዳለብኝ ሁላ ነው የሆነ ታውቃላችሁ ሌላም ስልክ አለ ኦሬዲ ቅድም እንዳልኳችሁ ነው መጀመሪያ ላይ የመኖቹ ስልክ አግኝተው ተንሳፍፎ ሲወጣ ከነበረው አስክሬን ኪስ ውስጥ ነው ያገኙት ስልኩና አግኝተው ያ ስልክ እዚህ ላይ ተጽፏል የሚገርማችሁ ማለት ነው ስልክ ቁጥሩ እንደምታዩት ነው እዚህ ጋር አለ ብዙ ስልክ ቁጥሮች ናቸው እዚህ ላይ እየተንሳፈፈ ከወጣው አስክሬን ኪስ ላይ የተገኘው ስልክ ቁጥሮች ማለት ነውና ከነዚህ ስልክ ቁጥሮች ወደ አንዱ ነው ወደ ሳውዲ የደወለው ማለት ነው ከዛ እነዚህም ከትናንት ወዲያ ነግረዋቸዋል ከሳውዲ ደውለው ማለት ነው መረጃው ግን ትክክለኛ የደረሳቸው እንዳልኳችሁ ማለት ነው ያው ሌላም ስልክ አለ እስኪ 0 የሳውዲውን ሞክረው እንዴ የሳውዲውን ሞክረው በጣም ይጨንቃል እንዴት ብዬ ማናገር እንዳለብኝ ሁላ ነው ግራ የገባኝ ታውቃላችሁ ሰውነቴ ሁላ ድንቀጥቀጥ ለእግዚአብሔር እስማ
ስንት ደግሞ እኛ አካባቢ ከሆነ በጣም የሚገርማቸው አብዛኛው ሰው በቃ እንዳለ በቃ ገና ህፃናት ልጆች ምናምን ናቸው። በቃ ሄሎ፣ ሰላም ብራዘር፣ ሰላም ነው? አሎ፣ ኦኬ ገብሩ ፍሬ አሎ፣ ሰላም ብራዘር፣ ሰላም ነው? አለን ብሬክስ ባል ኦኬ እንድሕር ትከታተለካ ንኮይንካ መቸም ያው መረጃ ወፅሕካ ነው ላይ ኣምን መረጃ መጀመሪያ ስልክ ትደውል ላካትኩ መስለኒ አይ ቲንክ ዳብ ስዑዲ ትደውል ነው መስለኒ ቴመን ብዳግነዩ ማለት እዩ ወደ አነ ደውል ካተወርቀታ ልጅ ለአነ ደውል መስለኒ ዋትስአፕ እስኪ ማለት ያው ሰዋትኩም ኦልሬዲ አረጋግጽኩም ይኹም ስልክ ቁፅሪ ያፍትና አስክሬን ፎቶ ክስ ስለርትገነ ኦልሬዲ አን ቤተሰብ አረጋግጽኩም ይኹም ግን መዓዝ መዓልቲኦም ድትፅዓኒኦም ዝነኣትካ ሓው ሕዚ ሓው ድያ ሓፍቲ እርግጠኛ ይኮንኩ ይቅርታ ግን መዓዝኦም ትፅዕኖም መዓዝ መዓልቲኦም ወፆም ና መዓዝ እዩ እዚ መርድእ ሕዚ ስኻ ብስነ ስርዓት እዚ የመን እዚ ለኣኾ ያው ደኣኻ ኣይ ቲንክ ትማሊ ወይ ብቅድም ትማሊ ይመስለኒ ኣነ ልማዕንታ እናግረዮ ልኡክለ እዩ ትማሊ ድለኣ ከለካ ኦኬ ወድደ እዩ ጓልያ ናትካ ሄደ ኦኬ ናይ ኢትዮጵያ ስለዝኮነ ኮይና ናትካ ና ስዑዲ ዝሮ ዝሮ ኣብ ሓንቲ ወረቀቴን ትፅሕፈና ናታትኩም ስልኪ ና ቤተሰብ ስልኪ ይፅሑፉ ድሓዞ ማለት እዩ ኣብ ሓንቲ ትፅሓፋ እየን እወ ሹ ናብ መላእ ቤተሰብ ስልኪ ፅሑፉ ሕዙ ካው ዝቁጥር ዛንዛ ኮይኑ ዳፊት ያለ ከዛው አረጋግጠልኝ ዝቁጥር ብዙ ያረጋግጠልኝ ብሎ ካው አረጋግጠልኝ ካው ወደ አንድ ደውል ኖሮ አፍ ባህር ላይ ያለ ደውል ኖሮ አምዱ ወላተው ካው የምንደላነ ጉርድ ፎቶና ካው ቀዳም ተካደነ ታይአመት አይነት ሞባይል አም ተሐዘ ሁሉ ነገር አጣርካምጠልኝ ይችላል ኦኬ أنا بدأ عاد بقوله خذ النظر الداري خدام بعاني كم تقارني كم تجنبه كأول أخذ به كأول عرض به كأول كي من بله أفكارا أخذ به أنا خذ مالك درجة 5 أفكارا ده على ده هو درجة 5 لو أنا عسكرين دتلاقى أنا لتلقى لأنه وصح نرجع إنه هنا يا وهم درجة موزحته عسكرين already منهم قصهم مايل اللي بصروا منهم أنا قريولي already درجة نوح جزية بحري وش تصنعهم يا مورد لا تنسافة في وصلنا مالتي أسكرينو يومون هم نتناقرون الحقوق ده أنا متعارف كنت صامنا نجعارم كعم نجعارم شفت أنت يعني النجعارمي قلت صامنهم بتككل أفتا تقلب تأرتب على تجلب هايهم ترودوكم صنعهم مالتي وصلنا محمد أرشاد سيلون بقدر داخل التراعة مع الكبيرة تفضلهم مستعانهم شنو ما أرضهم مرحبا هو يا مالت توصل مع التتات من الرجال صاروا 5 صنع حقوق يوم